በሱዳን ድንበር አቅራቢያ ሸረሪና ምን እየተካሄደ ነው? ምንስ እየተሰማን የሚገኘው? ከሳምንት ዕለቱ በፌዴራል መንግስቱና በህወሓት ታጣቂዎች መካከል ከተደረገው ግጭት በኋላ እንግዲህ ከስፍራው አሁንም በርካታ አዳዲስ መረጃዎች እየወጡ ነው የሚገኙት። በርካታ የጦር መሳሪያዎች በጦር መሳሪያ መጋዘን ውስጥ ተከዝነው ተገኝተዋልም ተይዘዋልም ነው የተባለው። ዛሬም ድረስ እንግዲህ እየተጓጓዙ እንደሆነም ነው እየወጡ ያሉ መረጃዎች የሚያመለክቱት። በርካታ ኃይልም ተማርኳል ተብሏል። ስለዚህ ጉዳይ እንነግራችኋለን። እንደዚሁም በራያ ግንባርም ውጥረቱ ነግሷል እየተባለ ነው የሚገኘው። የስፍራ እንግዲህ ተደጋጋሚ ጦርነት የሚደረግበት ቦታ መሆኑን ይታወቃል። ዝርዝሩን ይዘነዋል። ከግሎባል ኒውስ ታደምጣላችሁ። በሌላ መረጃችን ደግሞ የህወሓትና የኤርትራ ኃይሎች ግንኙነት ተጠናክሮ መቀጠሉን የሚያሳይ በርካታ የጦር መሳሪያዎች ከኤርትራ ወደ ትግራይ ተጭነው ሲጓዙ አድረዋል ነው እየተባለ የሚገኘው። መረጃውን ይዘነዋል። የተከበራችሁ የግሎባል ኒውስ ተከታታዮቻችን እነዚህንና መሰል መረጃዎችን ለዕለተ ቅዳሜ መራርጠናል። ታደምጧቸዋላችሁ። ቻናሉን ላይክ እና ሼር እንደዚሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እኛ በዚሁ ወደ መረጃችን እናልፋለን። በፌዴራል መንግስትና በህወሓት አርሚ 70 መካከል ሐምሌ 25 ቀን 2018 ዓ.ም ወታደራዊ ግጭት መደረጉ የሚታወስ ነው። በወቅቱም እንግዲህ የአፍሪካ ህብረት ይዞት የወጣውን መረጃ ዋቢ አድርገን በሁለት ቀናት ውስጥ ብቻ በርካታ ኢትዮጵያውያን ወደ ጎረቤት ሀገር ሱዳን ስለመሰደዳቸው መዘገባችን የሚታወስ ነው። ነገሩ ሱዳን የእርስ በርስ ግጭት ውስጥ በምትገኝበት በዚህ ወቅት መከሰቱ ደግሞ ነገሩን አሳሳቢ አድርጎታል። ዛሬም በዚያው በሸረሪና ከተከሰተው ጦርነት በኋላ እንግዲህ በርካታ አዳዲስ መረጃዎችም እየወጡ ነው የሚገኙት። በምስሉ ላይ እንደምትመለከቱት እንግዲህ የፌዴራል መንግስቱ በርካታ የጦር መሳሪያ ዲፖዎችንም እንዳገኝና ከስፍራውም እንግዲህ በርካታ መሳሪያዎችንም እያጓጓዘ እንደሚገኝ ነው በምስሉ ላይ ስትመለከቱት እንደነበረው። እንግዲህ ከስፍራው እየወጡ ያሉ መረጃዎችም ይሄንኑ ነው እያሳዩ የሚገኙት። የኤርትራና የህወሓት ኃይሎች የጀመሩትን ጥምረት እንግዲህ አጠናክረው መቀጠላቸውን የሚያሳዩ መረጃዎችም እየወጡ ነው የሚገኙት። ድንበር ጥሰው እንግዲህ በርካታ የጦር መሳሪያዎች ከኤርትራ ወደ ትግራይ ክልል ገብተዋልም ነው እየተባለ የሚገኘው። የኤርትራ መንግስት ከህወሓት ታጣቂዎች ጋር እንግዲህ በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግም በማቀድ በሌሊት እንግዲህ መብራት እያጠፋ ጭምር ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገባ መሆኑን ተጋልጧል። ይህ ያልተጠበቀ ወታደራዊ እንቅስቃሴና ጥምረትን ተከትሎ እንግዲህ የኢትዮጵያ መንግስት ራስን የመከላከል መብቱን ተጠቅሞ ኤርትራን ህጋዊ ኢላማ ሊያደርግ እንደሚችልም በሶማሊያ የኢትዮጵያ አምባሳደር የሆኑት ሱሌማን ደደፎ በጥብቅ ማስጠንቀቃቸውም ነው የተሰማው። በአሁኑ ወቅት እንግዲህ የኤርትራ መንግስት ጦሩን በድብቅ ወደ ትግራይ ክልል እያስገባ መሆኑን መረጃዎችም ያመለክታሉ። የኤርትራ ወታደራዊ አመራሮች እንግዲህ በምስራቃዊ ዞን አዲግራት አካባቢም ከሚገኙ የህወሓት ወታደራዊና የሲቪል መስተዳድር አመራሮች ጋር ግንኙነት ሲያደርጉ የሚያሳዩ ምስሎችን መውጣታቸው የሁለቱን ኃይሎች አዲስ ጥምረትም እያረጋገጠ ነው የሚገኘው። ይሁን እንጂ ይህ ጥምረት በብዙዎች ዘንድም የትብብር ጥያቄን አስነስቷል። በ2014 ዓ.ም በተካሄደው ጦርነት የኤርትራ ወይም ሻዕቢያ ሰራዊት እንግዲህ አባላት የትግራይን ህዝብ በኢኮኖሚ ለመጉዳት በማሰብ ብቻ ለምግብ ፍጆታ የተተከሉ የፓፓያ የማንጎና እንደዚሁም የአቮካዶ ዛፎች ሳይቀር እንግዲህ በገጀራ እየቆራረጡ ማውደማቸውም የቅርብ ጊዜ ትውስታ ነው። ያንን አሰቃቂ ድርጊት የፈጸመ ኃይል ዛሬ ላይ እንግዲህ ከህወሓት ጋር ጥምረት ፈጥሯል መባሉ ከጀርባ ያለውን የፖለቲካ ተለዋዋጭነት ፍንትው አድርጎ የሚያሳይም ነው። ይህንን የኤርትራን ወታደራዊ ጣልቃ ገብነት አስመልክቶ በሶማሊያ የኢትዮጵያ አምባሳደር ሱሌማን ደደፎ በኤክስ ትዊተር ገጻቸው ላይ እጅግ እንግዲህ ጠንካራ ያለ ማሳሰቢያ ሰጥተዋል። አምባሳደሩ እንዳብራሩት ሆነ ደግሞ
ደግሞ አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፈቃድ ሳያገኝ የአንዲትን ሉዓላዊት ሀገር ዓለም አቀፍ ድንበር አቋርጦ መግባት የዓለም አቀፍ ሕግ መርሆችን በግልጽ የሚጻረር ነው። ኤርትራ የታጠቁ ወታደራዊ ልዑካን ወደ ትግራይ ክልል በመላክና ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ቡድን ጋር በማገናኘት እንግዲህ ይህንን ሕግ ክፉኛ ጥሳለች ብለዋል አምባሳደሩ። እንደ አምባሳደሩ ገለጻ ከሆነ ደግሞ ይህ የኤርትራ እርምጃ የኢትዮጵያን ሉዓላዊነት እንግዲህ በከፍተኛ ሁኔታ የሚጥስና እጅግም የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው ብለውታል እሳቸው። ኤርትራ ይህንን እርምጃ መውሰዷ ቡድኑ በኢትዮጵያ ላይ ለከፈተው ጦርነት በቀጥታ አጋር እንደሆነችና ጦርነቱን እንደተቀላቀለችም ያስቆጥራታል ሲሉም ነው ሀሳባቸውን የሰጡት አምባሳደሩ። በመሆኑም የዚህ አይነቱ የሉዓላዊነት ጥሰት መፈጸም እንግዲህ ኢትዮጵያ በተባበሩት መንግስታት ድርጅት ቻርተርና በዓለም አቀፍ ሕግ የተረጋገጠላትን ራስን የመከላከል ሰልፍ ዲፌንስ መብት ያለ አንዳች ገደብ እንድትጠቀም ያስገድዳታል ሲሉም ተናግረዋል። በዚህ መሰረት የሀገሪቱን ደህንነት ለማስጠበቅ ኢትዮጵያ ለምትወስደው ማንኛውንም አይነት እርምጃ ኤርትራ ሕጋዊ ኢላማ ትሆናለች ሲሉም ነው የተናገሩት አምባሳደሩ። በመጨረሻም ኤርትራ ከዚህ ታጣቂ ቡድን ጋር የፈጠረችው ጥንቃቄ ጎደለው ጥምረትና ህገወጥ ድርጊት የራሷን የኤርትራ ሉዓላዊነት ጭምር ከባድ አደጋ ላይ የሚጥል ነው ሲሉም በማስጠንቀቅ መልእክታቸውን አስተላልፈዋል። የተከበራችሁ የግሎባል ኒውስ ተከታታዮቻችን ዜናዎቻችን አሁንም እንደቀጠሉ ናቸው። በሌላ መረጃችን ደግሞ የራያ አላማጣንም ጉዳይ ስንመለከት እንግዲህ በራያ አላማጣ ውጥረቱ ነግሷል እየተባለ ነው የሚገኘው። ምናልባትም የራያ አላማጣው ጉዳይ ሊፈነዳ ከጫፍ እንደደረሰም ነው ከስፍራው እየወጡ ያሉ መረጃዎች የሚያመለክቱት። ህወሓት በራያ አላማጣ መስመር ከፍተኛ የጦር መሳሪያና የኃይል ስምሪት እያካሄደ መሆኑን ታውቋል። የራያ አላማጣና በአካባቢው አቅጣጫ በፌዴራል መንግስትና በህወሓት መካከል ያለው ውጥረትም ወደ ከፍተኛ ደረጃ ማደጉን ተጠቁሟል። ህወሓት ከዞኑ በርካታ የጦር መሳሪያዎችን የኃይል ስምሪቶችንና እንደዚሁም የምሽግ ዝግጅቶችንም እያደረገ እንደሚገኝም ነው መረጃዎች የሚያመለክቱት። በተለያዩ ቀበሌዎች ቦታዎች ታይተዋል የተባሉ የኃይልና የመሳሪያ ስምሪት ዝርዝር መረጃዎችም ጭምር እየወጡ ነው የሚገኙት። ከነዚህ መካከልም መሆኒ አካባቢ በገረባ ሀጎስና በገረብ አገው መካከል ቀደም ሲል ተቆፍሮ በነበረው ምሽግ አካባቢ በ3 ተሳቢና በ5 ኤፌሰር አጠቃላይ 8 መኪና የሰው ኃይል ማራገፉም ተገልጿል ማለት ነው። እንደዚሁ በተመሳሳይ በወራባያም በአዲ መሐመድ አካባቢ አንድ መድፍ በውዳሴ 3 መድፎች የነበሩ ሲሆን አንዱ ባለበት ሲቀር ሁለቱ ወደ ራያ አላማጣ ተንቀሳቅሰዋልም ነው እየተባለ የሚገኘው። እንደዚሁም ደግሞ በኩቢጃ ለሁለት ታንክ እና 3 መድፎች የነበሩ ሲሆን ሁለቱ መድፎች ወደ አላማጣ ተንቀሳቅሰዋል። በሩቃሊና እንደዚሁም ደግሞ በአዲ ኩትቤ በሩቃሊና አንድ መድፍ እንደዚሁም በአዲ ኩትቤ አንድ መድፍ እና በሸራ የተሸፈነ አንድ ሲኖትራክም ተቀምጧል ነው የተባለው። ራያ አላማጣም በታኦ ልዩ ቦታው ዳዩ ድል በምስራቅ በኩል አንድ መድፍ፣ በዳንዲቦ በምዕራብ በኩል አንድ መድፍም ተደራጅቷል ተብሏል። ራያ ባላ አሳዬ ጣፌና በገርጂ ትምህርት ቤት አቅራቢያም የተለያዩ የጦር መሳሪያዎችን አስቀምጦ እንደሚገኝና ጦርነት ለመጀመር ጫፍ ላይ መድረሱንም ነው እየተነገረ የሚገኘው። በመንግስት የጸጥታ ኃይሎች በኩል ከህወሓት ትንኮሳ ከተፈጸመ ከሸረሪናው የከፋ አጸፋ ለመመለስም የሚያስችል ከበቂ በላይ ዝግጅት መደረጉን ከወታደራዊ ኃላፊዎችም የተገኘው መረጃ አመላክቷል። በራያ አላማጣና አካባቢው በሁለቱ ወገኖች መካከል እንግዲህ አዲስ ግጭት ሊቀሰቀስ የሚችልበት እድል ከመቼውም ጊዜ በላይ መጨመሩ ታውቋል። የኤርትራ ወታደሮች ከህወሓት ጋር መቀላቀላቸው ደግሞ በስፋት ተነግሯል ነው እየተባለ የሚገኘው። ለማንኛውም እግዚአብሔር ሰላሙን ያምጣልን ነው
የኛም ምኞት በዛ አካባቢ እንግዲህ በትግራይ ሰላም አስከባሪና በትግራይ መከላከያ ኃይል መካከል ነው እንግዲህ በተመሳሳይ የሆነ ውጥረት እንዳለም እየተነገረ ነው የሚገኘው። ሁለቱ ኃይሎች እንግዲህ የእርስ በርስ ጦርነት ለማድረግ ክልሉን እኔ ልቆጣጠረው በሚል ተስፋ ላይ ነው የሚገኙት። ይህ ደግሞ እንግዲህ በብዙዎች ዘንድ በተለይም ደግሞ በአካባቢው መኖሪያቸውን ላደረጉ ማህበረሰቦች ሁሉ እንግዲህ ትልቅ ስጋትን ፈጥሯል ነው እየተባለ የሚገኘው። ይህ አካባቢ እንደሚታወሰው እንግዲህ በባለፈው በ2014 ላይ በተደረገው ጦርነትም እንግዲህ የሰሜኑ ጦርነት ማለት ነው ህዝቡም እንግዲህ ለከፍተኛ ሰቆቃም የተጋለጠበት ሁኔታም እንግዲህ ከዚሁ ጋር አብሮ የሚታወስ ነው። የተከበራቸው የግሎባል ኒውስ ተከታታዮቻችን ለማንኛውም ለዛሬ የያዝናቸው መረጃዎቻችን እነዚህን ይመስላሉ። ቻናሉን ሰብስክራይብ እና ላይክ እያደረጋችሁ ተጨማሪ መረጃዎችንም እንድታገኙ በአክብሮት እንጋብዛለን። እኛ በዚሁ እናበቃለን። ሰላማችሁ ይብዛልን።